ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ላይ የእናቶቻችንን የልጆቻችንን እንዲሁም የእህቶቻችንን ነፍስ ወይም ህይወት እየቀጠፈ ስላለው ነገር ግን 100% መከላከል ስለሚቻለው ስለ አንድ የጤና ጠንቅ እንነጋገራለን። ለመሆኑ በሀገራችን በኢትዮጵያ በየዓመቱ በሺዎች የሚቆጠሩ ሴቶች ወይም እናቶች በማህፀን በር ካንሰር ህይወታቸውን እንደሚያልፍ ያውቃሉ? ይህ በሽታ ዝም ብሎ መጥቶ ሰውን የሚገድል ሳይሆን እኛ ባለማወቃችንና ባለመመርመራችን ብቻ እድል የሚያገኝ በሽታ ነው። ዛሬ በዚህ ቪዲዮ ውስጥ የማህፀን በር ካንሰር ምንድነው? እንዴት ይከሰታል? ምልክቶቹ ምንድናቸው? እና ከሁሉም በላይ ደግሞ ይህንን በሽታ ለአንዴና ለመጨረሻ ጊዜ እንዴት መከላከል እንደምንችል ሙሉ መረጃውን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለወዳጅ ዘመዶ እንዲደርስ ቪዲዮውን አሁኑኑ ላይክ እና ሼር በማድረግ ይጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስለዚህ በመጀመሪያ የማህፀን በር ካንሰር ምንድነው? መንስኤውስ ምንድነው የሚለውን በደንብ እናያለን። ለመሆኑ ማህፀን በር ወይም ደግሞ ሰርቪክስ የሚባለው በየትኛው ክፍል ነው? ማህፀን በር ማለት ወደ ማህፀን መግቢያ ላይ የሚገኝ ጠባብ የታችኛው የማህፀን ክፍል ነው። በዚህ ቦታ ላይ ያሉ ሴሎች ባልተለመደ እና ቁጥጥር በሌለው መልኩ ማደግና መባዛት ሲጀምሩ ማህፀን በር ካንሰር ይከሰታል። ታዲያ ይህንን የሴሎች መለወጥ የሚያመጣው ምንድነው? ዋነኛው መንስኤ ኤችፒቪ ወይም ሂውማን ፓፒሎማ ቫይረስ የሚባል የቫይረስ አይነት ነው። ይህ ቫይረስ በጣም የተለመደ ሲሆን በአብዛኛው በግብረ ስጋ ግንኙነት ከሰው ወደ ሰው ይተላለፋል። እዚህ ጋር አንድ ትልቅ ግንዛቤ መያዝ ያለብን ነገር አለ። ማንኛውም የግብረ ስጋ ግንኙነት የጀመረ ሰው በህይወቱ በዚህ ቫይረስ አንድ ጊዜ ሊያዝ ይችላል። ነገር ግን ቫይረሱ በሰውነታችን በገባ ቁጥር ካንሰር ይሆናል ማለት አይደለም። በአብዛኛው ጊዜ የሰውነታችን በሽታ የመከላከል አቅም ወይም ኢሚዩኖ ሲስተም ቫይረሱን በራሱ ጊዜ ያጠፋዋል። ነገር ግን ቫይረሱ ሰውነታችን ውስጥ ሳይጠፋ ረጅም ዓመታት ከ10 እስከ 20 ዓመታት ከቆየ ቀስ በቀስ የማህፀን በር ሴሎችን መለወጥ ይጀምራል። ይህ ለውጥ ነው ውሎ አድሮ ወደ ካንሰርነት የሚቀየረው ማለት ነው። ለማህፀን በር ካንሰር ተጋላጭነት የሚጨምሩ ሌሎች ነገሮች ደግሞ ከዚህ በታች የምዘረዝራቸው ዋና ዋና መንስኤዎች ይሆናሉ ማለት ነው። አንደኛ በለጋ እድሜ ወይም ደግሞ ገና ሳይበስሉ የግብረ ስጋ ግንኙነት ወይም ደግሞ ሴክሹዋል ኢንተርኮርስ መጀመር። ሁለተኛ ከአንድ በላይ የግብረ ስጋ ግንኙነት አጋር መኖር ወይም ደግሞ መልቲፕል ሴክሹዋል ፓርትነር ካለ። ሌላው ሲጋራ ማጨስ ወይም ደግሞ ሲጋሬት ስሞኪንግ የማህፀን በር ካንሰር የሚከላከሉ ሴሎችን ያዳክማል። ሌላውና የመጨረሻው የሰውነታችን የበሽታ የመከላከል አቅም መዳከም ወይም ደግሞ ኢሚዩኖ ሲስተማችን ከተዳከመ ለምሳሌ እንደ ኤችአይቪ እና በሌሎች በሽታዎች ከተጠቃን እነዚህ ነገሮች ማህፀን በር ካንሰር እንዲያድግና እንዲስፋፋ እንደ መንስኤነት ወይም እንደ ሪስክ ፋክተር ሆነው ይጠቀሳሉ ማለት ነው። ደግሞ አጋላጭ ናቸው ብለን እናስባለን። ስለዚህ ሊታዩ የሚችሉ ዋና ዋና ምልክቶች ምን ናቸው የሚለውን ደግሞ እንዘርዝራቸው። የማህፀን በር ካንሰር አስከፊ የሚያደርገው አንዱ ነገር ምን መሰላችሁ? በሽታው መጀመሪያ ደረጃ ላይ ሲሆን ምንም አይነት ምልክት አያሳይም። ህመም የለም፣ ፈሳሽ የለም። ሴቶች ሙሉ በሙሉ ጤነኛ ሆነው ሊሰማቸው ይችላል። ምልክቶች መታየት የሚጀምሩት ካንሰሩ እያደገ እና ወደ ጎረቤት አካላት እየተስፋፋ ሲሄድ ነው ማለት ነው። በሽታው እየገፋ ሲሄድ የሚታዩ ዋና ዋና ምልክቶች፣ አንደኛ ያልተለመደ የወር አበባ መፍሰስ። የወር አበባ ከሚመጣበት ጊዜ ውጭ ወይም ደግሞ ከኖረ በኋላ የሚመጣ ደም መፍሰስ ይኖራል። ወይም ሜኖፓውዝ ምንለው ደረጃ ከደረሱ በኋላ ደም መፍሰስ ይኖራል። ሁለተኛ ከግብረ ስጋ ግንኙነት በኋላ የሚከሰት ደም መፍሰስ። ይህ ዋነኛውና አንደኛው እንደ ድንገተኛ ምልክት ወይም የማስጠንቀቂያ ምልክት ተብሎ የሚጠቀስ ነው። ሶስተኛው መጥፎ ሽታ ያለው የሴት ብልት ፈሳሽ። ፈሳሹ የደም ቀለም ወይም የውሃ መልክ ሊኖረው ይችላል። አራተኛው በግብረ ስጋ ግንኙነት ወቅት ከፍተኛ ህመም መሰማት። አምስተኛ የዳሌ ወይም የታችኛው የሆድ ክፍል የማያቋርጥ ህመም መኖር። እነዚህ ምልክቶች ናቸው ማለት ነው። እባካችሁ እህቶችና እናቶች እነዚህ ምልክት ከታዩ የዛሬን ብቻ ነው ይቆማሉ ምናምን ሳትሉ ወይም ሌላ ጊዜ እየቀጠራችሁ ቤት ውስጥ መቀመጥ የለባችሁ። ምልክቶቹ የሌላ ቀላል ኢንፌክሽን ምልክቶች ሊሆኑ ቢችሉ እርግጠኛ ለመሆን ግን ወደ ጤና ተቋም ሄዶ ምርመራ ማድረግና ማረጋገጥ ያስፈልጋል። አሁን ደግሞ ወደ መልካሙ ዜና እንምጣ። ቅድም እንዳልኳችሁ የማህፀን በር ካንሰር ሙሉ በሙሉ መከላከል የሚቻል በሽታ ነው። እሱን ለማድረግ ሁለት ዋና ዋና መሳሪያዎች አሉን። አንደኛውና ዋነኛው የኤችፒቪ ቫክሲን ወይም ደግሞ የሂውማን ፓፒሎማ ቫይረስ ክትባት ነው። ይህ ክትባት ቫይረሱ ወደ ሰውነታችን ሳይገባ ቀድሞ ከተሰጠ በሚገርም ሁኔታ ውጤታማ ነው ማለት ነው። በአሁኑ ሰዓት በሀገራችን በኢትዮጵያ እድሜያቸው ከ14 ዓመት በታች ለሆኑ ልጃገረዶች በትምህርት ቤትና በጤና ጣቢያዎች ይህ ክትባት በነፃ እየተሰጠ ይገኛል። ወላጆች እባካችሁ ልጆቻችሁን አስከትቡ። ለዚህ ለሂውማን ፓፒሎማ ቫይረስ ክትባት በጤና ጣቢያም ይሁን በትምህርት ቤት ደረጃ ሲመጣ ክትባቱን ማስከተብ ይኖርባችኋል። አንዳንድ የተሳሳቱ ወሬዎችን ሰምታችሁ እንዲሁም ደግሞ የልጆቻችሁን የወደፊት ህይወታቸውን አደጋ ላይ ደግሞ መጣል አይጠበቅባችሁም። ክትባቱ ደህንነቱ ፍጹም የተጠበቀና የማህፀን በር ካንሰርን መከላከል የሚችል ክትባት ነው።
ሁለተኛው የመከላከያ መንገድ የቅድመ ካንሰር ምርመራ ነው። ይህ ምርመራ እድሜያቸው ከ30 እስከ 49 ዓመት ለሆኑ እና የግብረ ስጋ ግንኙነት ለጀመሩ ሴቶች ሁሉ የሚመከር ምርመራ ነው። ምርመራው በሀገራችን በብዙ ጤና ጣቢያዎችና በሆስፒታሎች በነፃ ወይም ደግሞ ረከስ ባለ ዋጋ ይሰጣል። ዋና ዋና የምርመራ አይነቶች ምን ናቸው ብለን ስናይ አንደኛው የፓፕ ስሚር ምርመራ ይባላል። ከማህፀን በር ላይ ጥቂት ሴሎችን በመውሰድ በላቦራቶሪ ማይክሮስኮፕ የማየት ሂደት ነው ማለት ነው። ሁለተኛው የቪአይኤ ምርመራ ወይም ቪዥዋል ኢንስፔክሽን ዊዝ አሲቲክ አሲድ ይባላል። ይሄ በጣም ቀላልና በሀገራችን በስፋት የሚሰጥ ነው። በሆምጣጤ ወይም በአሲቲክ አሲድ አማካኝነት የማህፀን በርን በመቀባት የሴሎችን ለውጥ በአይን አይቶ ወዲያውኑ ለማወቅ ያስችላል ማለት ነው። እነዚህ ምርመራዎች ጥቅማቸው ምንድን ነው ብለውን ስናይ ሴሎቹ ወደ ካንሰርነት ከመቀየራቸው በፊት ቅድመ ካንሰር ወይም ፕሪካንሰረስ ደረጃ ላይ እያሉ ለማወቅ ይረዳል። በዚህ ደረጃ ላይ ከተደረሰ ደግሞ በቀላል ሕክምና ካንሰር ሳይሆን ማጥፋት ይቻላል። የዛሬው መልእክታችን በጣም ግልጽ ነው። የማህፀን በር ካንሰር በዝምታ የሚመጣ ግን መከላከል የሚቻል ጠላት ነው። እናታችሁን፣ እህታችሁን፣ ሴት ልጃችሁን ወይም ቤተሰባችሁን የምትወዱ ከሆነ ይህንን መረጃ ሼር አድርጉላቸውና አጋሯቸው። እድሜያቸው የደረሱ ሴት ልጆችን አስከትብ። እድሜያቸው ለምርመራ የደረሳችሁ ሴቶች ደግሞ ወደ ጤና ተቋም ሄዳችሁ ምርመራ አድርጉ። ባለማወቅ ልናጣው የምንችል አንድም ህይወት ሊኖር አይገባም። ውድ ተመልካቾቼ የዛሬው ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ምን አይነት ጥያቄ ወይም አስተያየት አላችሁ? ከዚህ በፊት ተመርምራችሁ የምታውቁ ካላችሁ ሌሎችን ለማበረታታት በኮሜንት መስጫው ላይ ሀሳባችሁን አጋሩን። ቪዲዮን ላይክ ማድረጋችሁን፣ ለወዳጅ ዘመዶ ሼር ማድረጋችሁን እና ቻናላችንን ሳብስክራይብ ማድረጋችሁን እንዳትረሱ።